ሰላም እንዴት ናችሁ? ኳስ ሜዳ ፖድካስት ነው ያዳመጣችሁ ያላችሁት። በዚህ ቪዲዮ ላይ በሳምንት ሐሙስ ዕለት በዩሮፓ ሊግ የተደረጉ ጨዋታዎችን እንዳስሳለን። በመጪው ሐሙስ ደግሞ በሚደረገው የሁለተኛ ዙር የዩሮፓ ሊግ ጨዋታ ላይ የሚፈጠሩት ውጤቶች ሐሳባችንና ግምት እናስቀምጣለን። እባካችሁ ተከታተሉ። ባለፈው ሳምንት ሐሙስ ዕለት ከተደረጉ ጨዋታዎች መካከል ዩናይትድ እና ሊዮን፣ ላዚዮ ከቦዶ ግሊምት እና ፍራንክፈርት እና ቶትናም እንዲሁም አትሌቲክ ክለብ ከሬንጀርስ ጋር ያደረጓቸው ጨዋታዎች ይገኙበት ነበረ። ባለፈው ሳምንት ላይ ይበልጥ ትልቅ ብልጫ ይወስዳል ብለን አስበን የነበረው ክለብ አትሌቲክ ቢልባኦ እንደጠበቅነው ሳያሸንፍ ቀርቷል። ያውም ሬንጀርስ በቀይ ካርድ አንድ ተጫዋቻቸውን ካጡ በኋላ አጋጣሚ ሳይጠቀም ቀርቷል። በጨዋታው ላይ የጨዋታ ኮከብ ተብሎ የተሰየመው በረኛም ጥሩ እንቅስቃሴ አድርገው ነበረ። ፔናልቲ እስከ መሳት ድረስ ደርሰው ነበር አትሌቲክ ቢልባኦ። ስለዚህ የነሱ ዝቅ ማለትም አሁን ይበልጥ ዩሮፓ ሊግ ፉክክሩን አጓጊ ያደርገዋል ብዬ አስባለሁ። ልክ እንደነ ሊዮን ያሉ ቲሞች ይበልጥ ቻንስ ሊኖራቸው ይችላል ማለት ነው። ፍራንክፈርት እና ቶትናም ያደረጉት ጨዋታ ነበረ። እሱም አቻ ነበረ የወጡት። ፍራንክፈርት ብልጫውን ይወስዳል ብለን ገምተን ነበረ። ፍራንክፈርት እና ቶትናም አቻ ወጥተዋል። በቀጣዩ ዙር በሚያደርጉት ጨዋታ ግን በፍራንክፈርት ሜዳ ነው የሚሆነው። ቶትናም ደግሞ በሳምንቱ መጨረሻ ላይ ባደረገው ጨዋታ የደረሰበትን ሽንፈት ተከትሎ ፍራንክፈርትን ይቋቋማል የሚል ሀሳብ የለኝም በዚህ ጨዋታ ላይና የኛውን ጨዋታዎች ፍራንክፈርት ያልፋል ብዬ አስባለሁ። ከሁሉም ይበልጥ ግን አስገርሞ የነበረው ጨዋታ ላዚዮ እና ቦዶ ግሊምት ያደረጉት ጨዋታ ነበረ። ላዚዮ በቦዶ ግሊምት መሸነፉ የሚገርም ነገር ነው። ምክንያቱም ከነበሩ ቲሞች መካከል ሊጠበቁ ከሚችሉ ቲሞች መካከል የነበረ ቲም ነው ላዚዮ። እስቲ በቀጣዩ ጨዋታ ላይ ይህን ስኮር መገልበጥ ይችላሉ? የምንመለከተው ይሄ ነው። ሁላችንም በጉጉት ወደ ተመለከት ነው የማንቸስተር ዩናይትድ እና ሊዮን ወዳደረጉት ጨዋታ ስናልፍ ደግሞ ጨዋታው ላይ ደምቆ ያመሸው አንድሬ ኦናና ነበረ። ቀድሞ ኔማንያ ማቲች በተናገረው መሰረት የተነበየለት ነው የሚመስለው። የሚገርም ሚስቴክ ሰርቶ ነበረ ኦናና በፍሪኪኩ ላይ። የሊዮኑ ተጫዋች ፍሪኪኩን ሲመታ ኦንሊ ጎልደን ሩል ፍሪኪክ ላይ ያለውን ኦን ታርጌት ጠብቆ መታ። ተጫዋቾቹ እንዳለሳቱት ኦናናም ሳተው ኳሱ ሊገባ ችሏል ማለት ነው። ዩናይትድ እሁድ ዕለትም በረኛ ቀይረው በተጫወቱበት ጨዋታ ላይ ልዩ እድል ያገኙ አይመስልም። አልታየር ባይንዲንም ሚስቴክ ሰርቶ ነበረ ጨዋታው ላይ እና ዩናይትድ የበረኛ ክፍላቸውን ሊያስቡበት የሚችሉት ነገር ሊሆን ይችላል ብዬ አስባለሁ በአሁኑ በመጪው የክረምቱ የዝውውር መስኮት ላይ። በእርግጥ ሊዮን ብልጫ ይወስዳል ብዬ አስቤ ነበረ በእኔ ግምት። ግን ዩናይትድ ጠንካራ ሆኖ ሲጫወት አምሽቶ ነበረ ኦናና ከሰራው ሚስቴክ ውጪ ማለት ነው። ጨዋታው ላይ ከተመለከትናቸው ጥሩ ተጫዋቾች መካከል የሊዮኑ ራያን ቸርኪን ማስታወስ እንችላለን። ራያን ቸርኪ በብዙ ክለቦች አይን ውስጥ የገባ ተጫዋች ነው። ሊቨርፑልን ጨምሮ ብዙ ትላልቅ ክለቦች እየተመለከቱት ያለ ተጫዋች ነው እና በጨዋታው ላይ ጎል ሊያገባ ችሎ ነበረ። ዩናይትድ ላይ የካምባክ ጎል አግብቶ ነበረ በ95ኛ ደቂቃ ላይ ማለት ነው። በመጪው ጨዋታ ላይ ሐሙስ ዕለት በሚደረገው ጨዋታ ላይ በኦልትራፎርድ የሚደረግ ጨዋታ ስለሆነ ዩናይትድ ብልጫውን ሊወስድ ይችላል ብዬ አስባለሁኝ እኔ። ምክንያቱም የመጀመሪያው ዙር ላይ ሊዮን ጠንካራ ሆኖ ይጫወታል ብዬ አስቤ ነበረ። ግን ዩናይትድ መቋቋም ችሎ ነው ያጋጠመውን ነገር ማለት ነው። ስለዚህ ልዩ የተጫዋች ሚስቴኮች ከሌሉ ይህንን ጨዋታ ዩናይትድ የማሸነፍ አቅም አለው ብዬ አስባለሁ። የዘንድሮ ማንቸስተር ዩናይትድ በጎልኪፐር ዙሪያ መጥፎ ድል ነው። ይህ የዲሄያ ግፍ ነው የሚመስለው። ምንም እየተሳካላቸው አይደለም። ላስት ዊክ አንድሬ ኦናና ዩሮፓ ሊግ 2 ጎል በሱ ስህተት ምክንያት ገብቶባቸዋል። አልታይ ባይንደር ደግሞ እሁድ ዕለት ስህተት ቀርቶ 1 ጎል፣ ማዝራዊ ደግሞ ተንሸራቶ 1 ጎል ተቆጥሮባቸዋልና ማንቸስተር ዩናይትድ ተጫውተው ነበር ጌሙ ላይ ላስት ዊክ። ከኒውካስትል ላይ ፈርስት ሃፍ አሪፍ ተጫውተው ነበር፣ ግን ዲፌንሲቭ ላይ ማይሆን ሚስቴክ ይሰራሉ። የሻምፒዮንሺፕ ቲም ማይሰራውን ስህተት ይሰሩና ጎል ይቆጠርባቸዋል። ሩበን አሞሪም ይሄኛው እነዚህ ተጫዋቾች የሰለቹት ይመስላል። ክረምት ላይ ብዙ ቼንጅ የሚያደርገው ነገር ያለ ብዬ አስባለሁ። ምክንያቱም ተጫዋቾቹ ከኋላ መስረተው መውጣት አይችሉም። ተከላካዮቹ ኮምፖዝድ አይደሉም፣ ይደነግጣሉ። ያለፉት 3-4 ጨዋታዎች አሪፍ እንቅስቃሴ እያካሄደ ያለው ተከላካይ ከማንቸስተር ሌኒ ዮሮ ነው። ሌኒ ዮሮ በጣም ምርጥ እንቅስቃሴ እያካሄደ ያለ፣ ኮምፖዘሩም ሲከላከልም አሪፍ እንቅስቃሴ እያካሄደ ያለ ተጫዋች ነው። እንደ ማቲያስ ዲሊት አይነት ተጫዋቾች ሲመለስ ሜቢ ይሻሻል ይሆናል። ግን አሁን ያለው የማንቸስተር ዩናይትድ ዲፌንሲቭ ላይ ምንም ኮኔክሽን የላቸውም። ሌላኛው የማንቸስተር ዩናይትድ ትልቅ የሆነ አስምታት የሆነው የዘርክዜ ጉዳት ነው። ዘርክዜ ሃምስትሪንግ ጉዳት አጋጥሞታል። ምናልባትም ከዚህ ሲዝን ውጪ ሊሆን ይችላል።
እና አሁን ሆይላንድ ብቻ ነው የቀረው 9 ቁጥር ከአካዳሚ ለራሱ ያሳደጉት ዘንድሮ ከአርሰናል የመጣው ተጫዋች ቺዶ ኦቢ ማርቲን በዩሮፓ ሊጉ ላይ ስላልተመዘገበ መጫወት አይችልም። ማንቸስተር ዩናይትድ የሊዮን ጨዋታ የሚያሸንፍ ይመስለኛል። አስገራሚ ስታት እያየው ነበርና በዩሮፓ ሊግ እና በቻምፒየንስ ሊግ 72 ቲሞች ነበሩ። ከነዛ 72 ቲሞች ብቸኛ ያልተሸነፈው ቲም ማንቸስተር ዩናይትድ ነው ዘንድሮ። እና ይሄ የሚያሳየው ማንቸስተር ዩናይትድ በዩሮፓ ሊግ ላይ ጠንካራ የሆነ ስትራክቸር እንዳለውና ጌሞችን አሪፍ ባይጫወት ለራሱ አሸንፎ የመውጣት ችሎታ እንዳለው ያሳያል። አሁን በኦልድ ትራፎርድ እንደመሆኑ መጠን የሚጫወትና በጠባብ ጎል ልዩነት የሚያሸንፍ ይመስለኛል። እንደ ሶሴዳዱ ጌም ብዙ ጎል አግብቶ የሚያሸንፍ አይመስለኝም። በጠባብ ጎል ልዩነት የሚያሸንፍ ይመስለኛል። ሮይ ኪን እና ጋሪ ኔቭል አንድ ጭቅጭቅ እየተጨቃጨቁ ነበር። ማንቸስተር ዩናይትድ ዩሮፓ ሊጉን ከበላ ይሄ ሰክሰስፉል ሲዝን ነው አይደለም የሚለው ሮይ ኪን በእርግጥ ሰክሰስፉል ሲዝን አይደለም ብሎ ተከራክሯል። ጋሪ ኔቭል ሰክሰስፉል ሲዝን ነው ብሎ ተከራክሯል። እንደኔ ይሄ ሰክሰስፉል ሲዝን አይደለም። ይሄ the worst ማንቸስተር ዩናይትድ ያየንበት ሲዝን ነው። ከረንትሊ ማንቸስተር ዩናይትድ 13 ጨዋታ ነው ያሸነፈው በፕሪሚየር ሊጉ። አምና ነበር the worst 14 አስመዝግቦ የነበረው። ያው ዘንድሮ ከሱ ላይ አልፍም ይችላል። ወደ 17ኛ ደረጃ ይጠጋል። 4 ነጥብ ልዩነት ነው ያለው እና this is the worst ማንቸስተር ዩናይትድ። በእርግጥ ሩበን አሞሪም ለሱ ታክቲክ የሚሆኑ ተጫዋቾች አላስፈረምም። መሀል ሲዝን ላይ መጣ አዲስ ታይቶ የማይታወቅ በክለቡ ታይቶ የማይታወቅ ታክቲክ ኢምፕሊመንት ለማድረግ ሲሞክር በእርግጥ ተጫዋቾቹ ልምድ እና ወጣት መሆናቸው እንዲሁም ጉዳት ደና አገኘዋቸው አሪፍ እየተንቀሳቀሱልኝ ነው ያላቸው ተጫዋቾችም በጉዳት እያጣቸው ስለሆነ እንደ አህመድ ዲያሎ ዘንድሮ የማንቸስተር ዩናይትድ የምርጥ ስታሮች አንዱ ነውና እሱን ማጣቱ ማንቸስተር ዩናይትድ ፈለገው እንዳይጫወት አድርጎታል። የአጥቂ መስመሩ ጎል አለማስቆጠራቸው እንደ ሆይላንድ አምና 15 ጎል አስቆጥሮ ኔክስት ሲዝን አሪፍ ይሆናል ብለን እየጠበቅነው የነበረው ተጫዋች ዘንድሮ በጣም የሚያሳፍር አጫዋች ነው እየተጫወተ ያለው። ምንም ኳስ መጨረስ አልቻለም። በቃ 90 ደቂቃ ዝም ብሎ ሲሯሯጥ ነው የሚያሳልፈውና ሰከንድ ስትራይከር ሆነ አሪፍ እንቅስቃሴ ያለው ተጫዋች ነው ብለን ያመጣ ነው። ዘርዜም ምንም እየተንቀሳቀሰ አይደለም። በእርግጥ አሁን ጉዳት መፈጠሩም ሌላ ራስ ምታት ሆኖበታል። ግን አጥቂ መስመሮቹ ምንም ጎል ማስቆጠር አልቻሉም። ሌላኛው ራስ ምታት የሆነው ዘንድሮ ጋርናቾ ነው። ጋርናቾ አይ ቲንክ ፕሪሚየር ሊጉ ላይ እንደሱ ኳስ የሚያበክን ተጫዋች አለ ብዬ አላስብም። ብዙ እድሎች ነው የሚያበክነው፣ በጣም ብዙ እድሎች። ዲሲሽን ሜኪንጉ ብዙ ይቀርዋል፣ በጣም ብዙ። በእርግጥ ልጅ ነው፣ ግን ይሄ ተጫዋች አሁን 2ኛ ሲዝኑ ነው በማንቸስተር ዩናይትድ። አምና አሪፍ ሲጫወት አይተናል። ማስቆጠር ጎል ይችላል፣ አሲስት ማድረግ እንደሚችል እናውቃለን። ግን ዲሲሽን ሜኪንጉ ስቲል በጣም ወደ ኋላ የቀረ ነው፣ በጣም ወደ ኋላ የቀረ እና እሱ ላይ በደንብ ማስተካከል አለበት ብዬ አስባለሁ። ክረምቱ ሲመጣ ግን ማንቸስተር ዩናይትድ ለዚህ ልጅ 50 ሚሊዮን ለራሱ ካገኘ ቢሸጠው ዋይነኝ እሱን ሸጦ አዲስ ተጫዋቾች ወጣት ተጫዋቾች ቢያስፈርም ባይነኝ። ምክንያቱም ጋርናቾ ጃንዋሪ ላይ 70 ሚሊዮን ያሉ እየጠየቁ ነበር እና አይ ቲንክ 70 ሚሊዮን ሪያሊስቲክ አይደለም ለኔ። 70 ሚሊዮን የሚያወጣ ተጫዋቾች አይደሉም እነሱ። ምክንያቱም 70 ሚሊዮን ማለት ከቪቻ ከቫርስኬሊያ ምናምን የመሳሰሉ ተጫዋቾች እና ኒኮ ዊሊያምስ እንደሱ አይነት ተጫዋቾች የሚያወጡ ናቸው ብዬ ነው ማስበው። እና ለጋርናቾ 70 ሚሊዮን ብዙ ነው ብዬ ነው ማስበው። እና እንደዚህ አይነት ተጫዋቾችን ሸኝቶ አዳዲስ ወጣት የሆኑ ተጫዋቾች አስፈርሞ ለሩበን አሞሪም ታክቲክ የሚሆኑ ተጫዋች አስፈርሙ ቲሙን ለኔክስት ይር ማዘጋጀት ይሻላል ባይኔ። ባዝ ስለዚህ ጨዋታ ምን ታስባለህ? ጋርናቾ ስናወራ በጣም 30 ሚሊዮን ላ የሚበቃው ይመስለኛል። 50 ሚሊዮን ላ የሚገባ ይመስለኛል። ምን መሰለህ ዩናይትድ እንደዚህ አይነት ትላልቅ ቡድኖች ተጫዋቾቻቸውን ኦቨርሪት ማድረግ ነገር አላቸው። ብዙ ሚዲያ ላይም ብዙ እንዲናፈስ ያደርጋል። ያው ሮናልዶን ይወደዋል፣ ሮናልዶም ጋርናቾን ይወደዋል በሚል አርጀንቲናዊ ነው ምናምን በሚል ብዙ የሚዲያ ማራገቦች አሉ በአካባቢው እንጂ
ትክክለኛ የፉትቦሊንግ አቢሊቲውን ስናይ ለብራይተን ሁላ የሚበዛ ይመስለኛል። እኔ ሚድ ቴብል ቲሞች ሁላ የሚበዛ ይመስለኛልና በጣም ብዙ የሚቀረው ይመስለኛል። ያው ወጣትም ነው በእርግጥ 19 ዓመቱ ነው፣ ግን ለማንቸስተር ዩናይትድ አይነት ተጫዋች መሰለፍ አለበት ብዬ አላስብም። ወደ ጨዋታው ደግሞ ስናልፍ ያው እንግዲህ ማንቸስተር ዩናይትድ ይህን ጨዋታ አሸንፎ ያልፋል ብዬ አስባለሁ። የኦናና እረፍት ተሰጥቶታል። በኒውካስል ጨዋታ አልነበረም። ያው ፈታኝ የሆነ ሳምንት ነበር ያሳልፈውና ከፋሚሊ ጋር እንዳሳልፍ እረፍት ተሰጥቶታልና ጠንክሮ ይመለሳል ብዬ አስባለሁ። ዩናይትድም ጠባብ በሆነ ውጤት ያሸንፋል እና ወደ ሴሚፋይናል ያልፋል ብዬ አስባለሁ። ግን ሴሚፋይናል ላይ የሚያጋጥመው ቡድን የስፔኑ አትሌቲኮ ቢልባኦ ነው፣ የባስኩ ክለብ። ስለ አትሌቲኮ ቢልባኦ ደግሞ ስናነሳ በሐሙስ ዕለት ያው ፍረስትሬቲንግ ድሮ የምንለው ነገር ነበረ። ሬንጀርስ በቀይ ወጥቶበት ብዙ ሙከራ አድርጎ አትሌቲኮ ቢልባኦ ጎል ሳያስቆጥር ወጥቷል። ፔናልቲም አግኝተው ነበረ ሳይጠቀሙበት ቀርተዋልና በክላሲኮ ከተማ በተደረገው ጨዋታ 0-0 አልቋል። ግን አሁን በስታዲዮ ሳን ማሜስ በባስክ ከተማ የሚደረገው ጨዋታ አትሌቲኮ ቢልባኦ ሬንጀርስን አሸንፎ ወደ ሴሚፋይናል ያልፋል ብዬ አስባለሁ። በሴሚፋይናሉ ማንቸስተር ዩናይትድን ነውና የሚያገኘው። እንደኔ አትሌቲኮ ቢልባኦ ማንቸስተር ዩናይትድንም ጥሎ የኤሮፓ ሊግ አሸናፊ ይሆናል ብዬ አስባለሁ። እናንተስ ማን በግንቦት ወር የኤሮፓ ሊግ ዋንጫን ከፍ አድርጎ የሚያነሳ ይመስላችኋል? ያው ማንቸስተር ዩናይትድ ነው፣ አትሌቲኮ ቢልባኦ እንደነ ላዚዮ፣ ፍራንክፈርት፣ ቶተንሃም ስፐርስ አይነት ትልቅ ቡድኖች ይቀራሉና ግምታችሁን በኮሜንት ሴክሽናችን ላይ ያስቀምጡልን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። እንደዚህ አይነት ኮንቴንት ከተመቻችሁ እናመሰግናለን። ደህና ዋሉ።